ወይኔ ጉዴ ምንድነው? አንብቢ ቶሎ አንብቢ። ቤተሰብ አንደኛ ለከውም ቦታ ምታት ሳማ ፍቅር አገር አለከ ወይም አለሽ አብራችሁ ሰበቤ ሁን ሲል ባንታርጎ ሰበብ የምትወደው የሰውነት ክፍል አይነት እኔ አውቀዋለሁ ብዙ ጊዜ የሚለኝ ነው። አብራችሁ ሳልሳ ደንሱ። ኦኬ ሰላም ሰላም፣ ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። ሰላም ትያለሽ? ሰላም በስቲ ሰላም ሰላም፣ ውድና የተከበራችሁ የኛ እንቁና ተናፋቂ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ። ቤተሰብ ይሄ ጎረምሳ ጠፍቶ ነበር፣ በስንት ትግል ተፈልጎ አግኝተነዋል። ከካሜራ ጀርባ ቀጠቀጥ አይበቃ። አይ እዚህም ላድርገው ብዬ ነው ቤተሰብ ብዬ ነው። ቤተሰብ ዛሬ ያው ጎረምሳው ያኛውን ጎረምሳ አለ፣ ግን ይሄኛውን ጎረምሳ በስንት ትግል እዚህ ጋር መተነው ትንሽ ስጦታ አዘጋጅቼለታለሁ እና ያሰብኩት ለሁለት ሰው ነው። ያው አንደኛው እስኪመጣ እንጠብቀዋለን። ቤተሰብ እናንተ ጋር ሁሉ ሰላም፣ ስራ አሪፍ ነው አይደል? ዛሬ በአዲስ ስራ መተናል። የአዲስ ስራ ምንድነው? አብረን ሆነን የምናየው ይሆናል። ሁለተኛው ጎረምሳ እስኪመጣ እንጠብቅ ወይስ? እኔ ምንም አውቀው ጉዳይ የለም። እኔ ያልከኝ ጎረምሳውን እስኪ ሲመጣ እናየዋለን። ያው ነገሩ ለመስማት በጣም የጓጓች ይመስላል። ዝም ብዬ ሳያት ሐሳብ ሆነብኝ። ግን ስጠፊ ትንሽ ቀላለች፣ ከለርሽ ምናምን ተቀየረ። ምንድነው አበላሉ አራሱን ባቅልጅ ለጥምሽ ጎረምሳ ደግሞ ከመቼ ጀምሮ አራስ ነው። እና ቤተሰብ አብረን ነው ስራችን የምንሰራው። ጎረምሳው እስኪመጣ አብረን ያዛጋ ወንበር አለ። ጭንቅ ብሎኛል። የምርሽ ነው? ናፍቃታል ማለት ነው። ልብ ይገናኛል የሚባለው የዚህን ጊዜ ነው። ስለዚህ ቁጭ ብለን እንጠብቅ። ቤተሰብ ተከተሉን፣ እንቀመጠው እስኪ ነይ እዚህ ጋር። ቤተሰብ እኔ አልቀመጥም። ኧረ እባክህ እኔ ዛሬ ቤተሰብ እኔ ያው ከዚህ በፊት አንዱ ጓደኛችን የሚሰራው ስራ ነበር። የሱን ስራ ቦታ ተክቼ ነው ዛሬ የምሰራው። ምንድነው? ልታሰናብተኝ ነው ያለች ነው። እንደዛ ነገር አይደለም። እኔ እዚህ ብዙ ሰው በሌለበት ሊቀጣቀጣኝ ገብቶኛል። ኧረ እኔ አልነካሽም። ያ የበጣሽ ይበቃለሁ። አይ የምር ግን ተቀመጥና እሺ ተቀመጠኝ። እንዲህ ስቆም ደስ አይለኝም። ወገቤ ራሱ ይሻላል። ወገቤም ይሻላል። እርጅና መጣ መሰለኝ። ምንድነው? ቆይ እርጅና መጣ። እርጅናው ማገባኝ። አንተ ሁሉ እንዳረጀክ ነው። ምንድነው? ጎረምሳችን ማን ነው? አይ እሱ አንድ ላይ ወጥቶ መጥቶ የምናየው ነገር ይሆናል። ታችሁ ነው ምን አውቃለሁ ብለሻል። ምን አውቃለሁ። አንቺ ወገቤ ይዞኛል። አይዞህ። አይ ግን አሁን ንገረኝ እና ጎረምሳችን እስካሁን ለምን ቀረ? ይመጣል ብዬ እሱን ጠብቃለሁ። ተደዋውለናልና እስቲ የራስሽ ነገር እስቲ ማንንም ምን እንደሆነ አላውቅም። እኔ ቶሎ እስካሁን ለነገሩ እሱ በዚህ ናስቲው በዚህ ነው የሚመጣው፣ በዚህኛው ናስቲው በዛኛው ነው የሚመጣውና እኔ ግን በሰማይ ነው የምጠብቀው። እየበረረ ነው የሚመጣው ብለከኛል። ይሄ ነው የምጠብቀው ብለሽ አሞራ ነው እንዳት ማን ይሆን ግን ማን ይሆን? የናፈቀኝ ሰው ማን ነው እስቲ? እኔ ናፈቀኝ አንድ ሰው አለ። አንድ ሰው አለ። የናፈቀኝ አንድ ሰው አለ። እሱም ነገር አልናገርም፣ ግን ይሰማን እንደሆነ ሲገምቱ እናንተ እና ጀሚላ አርጅቷል ነው እንትን የማይባለው የማይናፈቀው ወገቤን አላልክም። ይሄ ልጅ ማለት ጀርባዬ ከብደኛል። ዋትስአፕ የናፈቃት ሰው ሳት ነገር የኔ መጣው የሆነ ሰው ናፍቆ ነበር። ሌላውን ተው ቤተሰብ ሰላም ወድና የተከበራችሁ የኛ ቤተሰቦች እንዴት ናቸው? እስቲ ዞር ቆይ ጠፍታ ከስንት ጊዜ በኋላ መታ ደግሞ ታቃቅፈናለች። ናፍቃችሁኝ እኮ ለምንድን ነው የፈለከኝ? ከዚች ልጅ ጋር ደግሞ እንዴት እንደናፈቀኝ ታውቃለህ?
በሳቅ ልገሉኝ ነው ዛሬ። አሳቃችሁ እንጂ እኔ ቁጭ በል ሳሉኝ። ተነሽ ዛሬ እኔ ትእዛዝ ነው የሚከበረው። ቤተሰብ አንዴ ልናገር ቤተሰብ ሁለቱ ጎረምሳ እናንተ ነገር እኔ እኮ እዚህ ጋር ነጭ ፂም ማውጣት ነው የቀረኝ። ሁለታችሁ ቁጭ አንተ ሲቀጥል ብቻ ማንስሎ እና ቤተሰብ አንዴ እስቲ ተሳደቡ ይጣላችሁ ተባባሉ። ዳይ አሁን ጀሚል ዝም ብለህ ወደ ፈለከን ጉዳይ ደግሞ አብዬ ጋር ነው ልንሄድ የነበረው ዛሬ። እሷ መጣች እንጂ ሲቀጥል ማለት ነው። ሲቀጥል አትጨቃጨቅ አንተ አያገባክ። ተረጋጉ እሺ እናንተ ልጆች ቆይ ተረጋጉ። ጡጦ ማጥባት አለብኝ ሁለታችሁ ቤተሰብ አይደለም አንቺ ዝም ብለሽ ሳቢ አታስወጡኝ። አንዴ ወደ ሀሳቤ ልግባ አይደል? ሁለታችሁም ዝግጁ? ቤተሰብ ዛሬ ምርጥ ሀሳብ አዘጋጅቻለሁ። ሁለቱ ጎረምሳ ያልኳችሁ አሁን በቃ ያሰብንላቸውን ስራ እስቲ ልንገራቸው። እኔ እርቦኛል። አይደለም አንተ የወንገር ስትናገር እሷ ተባላ። እሺ ሰው እንዴት አይከበርም? መከበር አለበት። አትከበርም? አንተ ሽማግሌ አይደለ? እኔን ማመሻ ከበራችሁ ብላችኋል። እና ቤተሰብ ወደ ስራው እንግባ። ሁለታችሁም እዚህ ጋር የጠራሁበት ምክንያት ማለት አንቺ መጀመሪያም ከኔም ጋር ነበርሽ። አንተን የጠራሁበት ምክንያት ምንድነው? ሁለታችሁም የሆነ ጨዋታ ላጫውታችሁ ነው። ያን ጨዋታ ምንድነው? ግራ ገባኝ። ቆየ አንጀታችን በላ። አንጀታችን ብቻ ነው ውስጥ የተላወሰ። ጨዋታው አስታክያለሁ። በወረቀት እንትን አድርጌ አመጣላችኋለሁ። ያስ አውሩስ ከዛ ሁለታችሁ። እኔ ከፈራ እሺ ስልኩ ችግር የለውም ይቀመጥ። እኔ ነው ይተካል። እንዳላየው ጀሚል ቶሎና። ሰላም ቤተሰቦቼ፣ እቺን ሴትዮ የሚወስድልኝ ካለ በጨረታ ሸጠዋለሁ። ረክቻለሁ። እኔም ቤተሰብ እኔ ኧረ ግን ቤተሰብ እኔ እቺ ሴትዮ ሰውዬ አሮጊ ይወንዳ አሮጊ ሴትዮ ስትባል አትወድም። ይወንዳ ደህና አደሩ ሰው ጀሚል ሰውዬ ማን ነው? ልቀመጥ እዚህ ጋር ጀሚል ሴትዮ ምናምን እያለኝ ነው። ረፈለው አሁን ይኸው አይደለም ያዙ። ቆይ ስልኩ እዚያ ያዝ። ይኸው ጨዋታ ይሄ ነው። እያነሳችሁ በቃ ብር ለፈለገ ብር። ስለዚህ እኔና ሰላም ሁለታችሁ የምትወዳደሩት ውድድር ነው ወይስ ጨዋታ? ሁለታችሁ ትጫወታላችሁ። ያው እኔ እንደ ውድድር አድርጌ የጨዋታው አቀናባሪ ማዘጋጅም ስለሆንኩኝ ያው ውድድር እምለዋለሁ ለኔ። ስለዚህ ጭውውት ነው። ታነሳላችሁ። ከዚህ ከስድስት እንትን ያለው ቀድሞ ማንያን 7 ነው እንደ 1 2 3 7 ነው። አይኒ 3 ነው እንደሚያሳየሽ። ሶስት ተማረችው የት ነው? እሺ አሁን ጨዋታው አንዴ ልንጀምር። ቆይ የእናንተ ጸብ በኋላ መጀመሪያ ሴት ይቅደም ወንድ ለወንድ ለሴት ለወንድ ሴት ልጅ ትከበራለች። ሴት ልጅ ትከበራለች። ቅድሚያ ለሴት እሺ አንሺ ምንድነው ግን መጀመሪያ እኔ ግራ ገባኝ። አሁን ቆይ ይሄ ወረቀት አነበብ ነው። ከዛ ምን እናደርጋለን? ያለውን ነገር እናደርጋለን ነው። አዎ ታነቡታላችሁ። እሺ ታነቡታላችሁ። ያለው ነገር እኛም መስማት እንፈልጋለን። እናንተም ቤተሰብ መስማት ይፈልጋል። እኛም መስማት እንፈልጋለን። አብረን በተግባርም በማሳወቅም ማለት ነው። በቅሌት እሺ እንጀምር። ብስሚላህ እስኪ ነው ሂጂ አስነበቢ ቤት አሳይ ምንድን ነው የሚለው? አሳይ ለቤተሰብ ሂጂ ባላህ ጨነቀኝ ነገር ምንድን ነው ያስቃል። ሂጂ ስለከለ ጥያቄ አይደለም፣ ይሄ ተግባር ነው። ሂጂ አንብቢ አንቺ ለቤተሰብ። እሺ ንገሪና እኔም ነው ላስነብበው እንዴ? እኔ አልጨዋትም። በቃ እንደዚህ በአንጀቴ የምትበሉት ከሆነ
ለቤተሰብ አንብብ። እኔ አላለም። ለቤተሰብ አንብብ። እሺ አንብብ። አይደለም ቆይ እራሷን የምታነበው አንተ ለራስህ አለ። ራሴ ላንብብላችሁ። ኦኬ ጨነቀኝ። ቆያ ቤተሰብ አብራችሁ ሳልሳ ደንሱ ይላል። አይቻለ ሳልሳ ምንድን ነው? ዳንስ ነው። እንዴት ነው? ምን አይነት ዳንስ? እኔ አውቀዋለሁ ግን ለላያቅም። እሺ አንቺ አሁን እዚህ ጋር ተነሽና ታሳይናለሽ። ዳይ ብቻ ማይዳ እንትን አይልም። አብራችሁ ደንሱ። እስኪ አሳይኝ ላንብበው። እሺ እስኪ አሳይኝ ላንብበው። ወይ ቅሌት ብቻ አብራችሁ ጭራሽ ኢሞጂ ማለት ሳልሳ ምንድን? እሺ ተነሱ አብራችሁ ሳልሳ ደንሱ። ኦኬ ተነሱ። አምጣው ዳይ አፍጥኑ። ሰዓት እንትና አትግደሉብኛ። ዝም ብለህ ነው እንዴ ጻፍከው? ሰዓት አትግደሉብኝ። አሪፍ አልችልም ወላሂ አልችልም። ጀምሩ። አንተ እንደዚህ ነው። አሪፍ ነው። ቤተሰብ እንዴት ነው? አሪፍ ነው። ቆይ እንዴት ነበር? እንደዚህ ትይዘኛለህ። አንተ ዝም ብለህ ነው ጻፍከው? አልችልም እንዴ ያው ከዛ አንተ እንደዚህ አትታዩ አይና አትታዩ። እሺ ነው ቁጭ በሉ። ቀጣይ ጨዋታ እሺ አሁንም አለ። ቆይ አይደለም እኔ ብዙ የማየው ነገር አለ። ቤተሰብ ተመልከቱልኝ። እጅሽ አውርጂ። ተመሳሳይ ነው። እስቲ ሂድ። ጥያቄም ተግባርም ሊሆን ይችላል ነው ያልከው። ይሄ ትንሽ ረጋ ያለ ነገር ነው። አሳየኝ ደላ አሳይቼ ወደ ጨዋታው ነው። አጓጓኝ እኮ ወደ ጨዋታው። ከሷ የምትወደው የሰውነት ክፍል አይነት እኔ አውቀዋለሁ። ብዙ ጊዜ የሚለኝን አውቀዋለሁ። አይኗ በጣም ያምራል። አይኗን እወድላታለሁ። አይኗን ይለኛል። አሪፍ ነው። እሺ ጨዋታው እንደቀጠለ ነው። ቤተሰብ እንደቀጠለ ነው። አሸናፊ በምንድን ነው የሚታወቀው? ያላደረገ ያሸንፋል ነው አይደለም? እኔ በራሴ የማወጣው ህግ አለ። የራሴ ህግ አለኝ። ቀጣይ ቢስሚላህ። ቶሎ ሰዓት እየሄደብን ነው። ቶሎ እሺ ቢስሚላህ። ይሄ ምን ይላል መሰላችሁ? አሳይ ለዳኛ አሳይ። ለመጀመሪያ ጊዜ የተዋወቃችሁ አብራሪ ወይም አብራራ ይላል። ከማን ጋር? አብራሪ ካንተ ጋር። ከሱ ጋር ነው ሊሆን የሚችለው አይደለም። ፈጠንሽ ምንድን ነው? ከሱ ጋር እንድልሽ ነው። እኔ ጨዋታ ነው ያዘጋጀሁት አይደለም። ጨዋታ ነው ያዘጋጀሁት አይደለም። አንቺ ፈጠንሽ አይደለም። ምንድን ነው? እኔ ለጨዋታ ያህል ነው። ጨዋታ ነው። እሺ ኦኬ። እኔና ነላ የተዋወቅነው አይደለም። እኔና እንደዚያ አትበይ። እኔ ለጨዋታው ነው ያልኩት ነላ። እሺ ልናገር ታብራራለህ? ችግር ተናገሪ። እኔ እናገራለሁ። አብራራለሁ። እኔና ነላ የተዋወቅነው እኔ አስታውሳለሁ። በጣም ነው ማስታውሰው። ኬክ ቤት ላይ ቆሜ ልገዛ ነበርና ነላ የቲክቶክ ቪዲዮ እየሰራ ነበር። እዛ ያለውን አንተ አብራራ። ምንም ሳላቅ ቤተሰብ ዩኒፎርም ለብሳለች። ከዛ ልንገርህ ጀቢ ዩኒፎርም ለብሳ ኬክ ልትገዛ ከትምህርት ፊት ለፊት ወጣ። ከዛ እኔ ደግሞ የቲክቶክ ቪዲዮ እየሰራው አየኋት። ከዛ አይኗ ማረከኝ። አይኗ ወደድኩላትና ከዛ ላይ አንድ ቪዲዮ እንስራ አልኳት ቲክቶክ። እሺ ከዛ በማዘፈን ነው የሰራነው በታምራት ደስታ። አረ አጋጣሚ ነው ግን ችግር የለውም። ያዝ አይደለም ያዝ ቆይ ግን ምን አስበህ ነው? አይደለም ያዝ አንተም ያዝ አይደለም። እኔ ሰሞኑ እየታየኝ ያለው ነገር ጥሩ ነገር አይደለም። በህልሜ እየመጣብኝ ነው ብዙ ነገር። ያውኑ ንግግር አይደለም። ይሄ መጀመሪያ ካሜራማን ይሁሉ በደል ልብ ያን ከላይ ያው ነው ያቆምከው። ሊሆን ይችላል። አሁን ሰዓት የፍቅር አገር አለክ ወይ አለሽ? ማይሆን ጥያቄ ነው አሁን እየተጠየቅን ያለ ነው። መልስ
መልስ እኛን አይመለከተንም መልስልኝ እሺ በአሁን ሰዓት የፍቅር አጋር አለክ ወይም አለሽ ነው የሚለው ላንቺ ነው አለሽ ወይ አለ ወይም አልተስኪሊያ የሁለታችሁም ጥያቄ ነው እኔ በአሁን ሰዓት የፍቅር አጋር የለኝ የሥራ ጊዜ ነው ለኛ የሥራ ጊዜ ነው ያው እኔም ስላለሁበት ተሽቀብጣኔ ነው የተያያችው አይ ችግር የለውም ብሬዳኛ ብታረኩኝ እኮ እሺ የኔ ፍቅረኛ ብዬ ነች እኔ ፍቅር አጋር የለኝም እሺ ሳተክ ይሄ ነው ወደፊት ግን መምጣቱ አይቀርም ብዬ አስባለሁ እሱ ግልጽ እኮ እሺ አለሽ ነው አለ ሁለታችሁም ጥያቄ ነው አንቺን መልሽ ቤተሰብ ቲክታክ ላይ የተፖሰተ ነገር አይቻለሁ 6 ልጆች አሉኝ ወልደሻል 6 ልጆች ትዳራለች አሁን ይኸውላችሁ እኔን መሀል ላይ ነው እያስቀራችሁኝ ያላችሁት አሁን ማን አንተ ነህ ያነሳው ያጅ አንቺ አንድ ላይ አፍጥኝ አይደል በጣም ጥያቄዎች ይከብዳሉ እኔ ጋስ ሳልሳ ደንስ ወደጃለሁ ይደገም ጽጥይ ወይኔ ጉዴ ምንድነው አንብቢ ቶሎ አንብቢ ቤተሰብ አንደኛ ላይ ጉንፋን ይዞኛል አሞኛል እስቲ ጨዋታውን አሳይኝ የትኛው የደረሰሽ እሱ የሚሆን ዘፈን ለሱ የሚሆን ዘፈን መስፈን እንደምፈራ ድምጻዩ እንደ ዘፈን መፈራው ነገር የለም እዚህ ሞክረስ የምር ልሽኮረመም ነው አይንሽ ያምራል ስባል እንደውም አልሽኮረመምም አሁን ከዚህ በኋላ አልሽኮረመም ግን ያንቺ አይን እኮ ጣሊያን እንትን ብለው የሄዱ ሰዓት ማለት ነው የተዋጉበት ያናን ነው የሚመስለው ምን ነው እኔ የሚያምረው ተበርጭ ሰዓት ሄዱስ እሺ ተባባልልኝ እሺ ወይኔ ጉዴ ፈላ ለሱ የሚሆን ዘፈን በራሴ ኖርማል ሙዚቃ እንትን ልትፈጥሪ ነው ግጥምና ዜማ ነኝ እሺ ቀጥይ እሱ ያቀናብራል እሺ ወይኔ ጉዴ አንዴ ታፈጥኝው ቆይ አንዴ አረጋጋኝ ኮረመም ነው ነላ እንዳታስቀኝ አንደኛ ነገር ቆይ ኦኬ ወደ ቀጣይ ጨዋታ ላይ ሄድ ነው ወደ ቀጣይ ጨዋታ ላይ ሄድ ነው ምን አገባኝ ያዝ የመጨረሻውን እጣ ሊያነሳ ነው ምን እንደሆነ አብረን እናየዋለን ቤተሰብ ያዝ የመጨረሻ እኔ ለቤተሰቦች ነው ማሳየው ለአንተ አላሳይ ሁሉም ጥያቄ እሺ አሳይቻቸዋለሁ እሺ አሳይ ወይኔ ሙዚቃ አጠፋብኝ ቤተሰብ ምንድነው የሚለው እኔ ራሱ ግራ ገባኝ ምንድነው የሚለው ለላሳየን ናንተ ውስጥ አምጣው ለዳኛ ያሳይ የፈለከውን ቦታ ምታት ሳማት ችግር የለውም ጥያቄው የሚያማር ነው ነገር ያናድደኛል ያው ቤተሰብ እየተመካከሩ ነው ያልፈልግ ማጥጮት እየተመካከሩ ነው ጀሚል ወንድሜ አዝኖልኝ አሰኛለት ብዙ ነገር እየነገርኩት ነው ጉንፋን እንዳይጋባብ ትዝፈንልህና ተሰማታለህ ቢቀርስ እያልኩ ነበር እሺና ዘፈኝና ከዛን የሚያቀጣት አብጥኝ እስቲ ባይዜ ብዙ ዘፈን አልችልም ትንሽ ነው ምዘፍነው ታውቃላችሁ ኦኬ ሰባቤውን ሲል ባንታርጎ ሰባቤውን ሲል ባንታርጎ ሰባቤ አልዘፍንም እያቋረጠኝ ነው እረፍ ኦኬ እሺ ከመጀመሪያ ጀምር ሰባቤውን ሲል ባንታርጎ ሰባቤውን ሲል ባንታርጎ ሰባቤ ደስታይ ከመረ ከንፈርክን ስስብ ዓለም ሌላ መስሎኝ ብዙ ሰነቀኝ በቃ ዓለም በቃ አስለቀሽ ይብቃ ቤንም አስለቀ አይደለም እኔ በነገራችን አልቻልኩም እንባውን ተመልከቱ ቤተሰብ እኔ መጀመሪያም በቃ የፈለኩት ምን ነበር እኔ አስለቀሰሽ ሰው ጨዋታውን ያሸንፋል ብዬ ነበር ያሰብኩት አስለቀሰሽ እያለ እንደሆነታ እሺ በቃ ጨረስ አንድ ትእዛዝም አለ ቤተሰብ ለነበረን ቆይታ በእኔ በኩል ይህን መስል ነበር እወዳቸዋለሁ
ሳማቱን ፓርት እና እነሱ ሳምልኝ ቤተሰብ ጨዋታው አሪፍ ነበር። እንወዳችኋለን። በያላችሁበት ቦታ ሰላማችሁ ይብዛልን። ቻው ቻው።